ይበለኝ በቃችን 10,000 ብር ልስጥህና ችግር የለውም በእውነት እኔ ችግር የለውም አንቺ ጠንክረሽ ስሪ ችግር የለውም እሱ ላይ ጨማምረሽ ለአንቺ ችግር የለውም ልብስ ምናምን ግዢበት ቅባት ምናምን ግዢበት እኔ አለኝ ዳውን እንጂ ኮኔ ወይ ለማኝ አይደለም ወይ ደግሞ ብር እኔ በእግዚአብሔር እንደዛ ታስብብኝ በእናትህ እንደዛ ታስብብኝ እንደዛ አይደለም እኮ ንቀኸኝ ካልሆነ እያልኩ እኮ ነው እኔ እኮ ከፍቅር አንፃርና ደግሞ ካንተ ጋር የጊዜያዊ ነገር ብቻ ስለማላስብ ነው እባክህን እኔ ሎሚናት በሎሚናት ሲመጣ አንተን የማገኝበት ነገር ሲመጣ በጣም ነው እንትን እያልኩ የነበረው በቃ በጣም ነው የተደሰትኩት ገባህ እና እኔ ፈጣሪን ለምኜዋለሁ እውነት በጣም ተማጽኜዋለሁ በዚህ እንዳይቀርብኝ ማለት ነው በእናትህ አይደለም የሆነ ቀን እንደምነግርህ አቅ ነበር በእናትህ በቃ ስለሽቲ ችግር የለም ማትንቀኝ ከሆነ ተቀበለኝ አንድ ነገር ልንገርሽ ሰላም ቤተሰብ እንዴት ናችሁ እኔ በጣም ደህና ነኝ እግዚአብሔር ይመስገን ዛሬ የመጣሁት ያው በአዲስ ነገር ነው ፋሚሊ በአዲስ ነገር ነው ምንድነው የምትሉኝ ከሆነ እኔ ማላቃተኝ ልጅ ሎሚናት ሰራተኛችን እናም ብላ ባለፈው አምታ ነበረ ያቺ ልጅ እኔ ጋር ደውላ ባለፈው በትላንትና ቪዲዮ እናንተ እንዳያችሁ ከሆነ ስልኬን ሰጥቻት ነበረ ስልኬን ወስዳ ነበርና ከዛን ደወለችልኝ ምናምን ነገር ደውላ እኔ ፈልጋለሁ እኔ ላወራ ፈልጋለሁ ባለፈው ሎሚናት አጠገቤ ስለነበረች እኔ በደንብ አላወራሁም ማለት እንደ ልቤ አላወራሁም እዛ እኔ በደንብ ስላወራሁ አሁን ድጋሚ አንተን ላገኝ ፈልጋለሁ ምናምን ብላኝ ስትል በቃ እኔ በጣም ደወለች ደጋግማ ማለት ነው ፋሚሊ ከዛን በቃ ደጋግማ ስትደውል እቺ ልጅ ደግሞ ነው ማይወስ ስሜት እንዳይሰማት ሰራተኛ ስለሆንኩኝ ምናምን ብላ ደግሞ እንዳታስብ ብዬ እሺ በቃ ብዬ ከዛን እሺ ብዬ እሷ እዚህ ጋር እንገናኝ ብያት ነገርኳት ቦታውን ባለፈው ታውቃለች ያው ማታ ከሆነ እጄ ጠራታለሁ ችግር የለውም ፋሚሊና እና ያው ያለውን ነገር ታውቃላችሁ እናንተ ሎሚናት ማለት ለኔ በፊት የሚሰማኝ ስሜት ሌላ አሁን ላይ ደግሞ የሚሰማኝ ስሜት ሌላ እግዚአብሔር ይመስገን በእናንተ ጥንካሬ በእናንተ እገዛ እኔ እሷን በቃ ልተዋች ያለው ፋሚሊ እና አሁን እዚህ ጋር ደግሞ ምስኪን ልጅ አንጠታ የሆነ አለ አይደል እኔ እዚህ ጋር ክፉ ለማስባል ነው አላማዋ እኔ አውቃለሁ ለዛ እሷ አሁን ቀደም ልጅቷ ደውላ የነ ሎሚናት ቤሊስ ደውላልኝ ስለ እናት የምትባለዋ ባለፈው ስሟ ነግራኛለች ፋሚሊ እና ደውላልኝ ጠርታኛለች ከዚያን አውቄ ከእናንተ ጋር አንዳንድ ነገሮች እንነጋገር ብዬ ነው ቀድሜ ከሷ እዚህ ጋር የመጣሁት ማለት ነው ቀድሜ የመጣሁት ለዛ ነው እና ቤተሰብ መሰላችሁ ያው በእርግጥ ያው ትክክል ነው ያው ሁሉም ነገር ግልጽ ነው ያው እናንተ እንደምታውቁት ነው ልጅቷን አላቃትም እሷ እኔ አላቅም እሷ አውቃለሁ ትለኛለች ግን እሷ እዚህ ጋር መጥፎ ለማስባል እዚህ ጋር ነው ይሆናል እዚህ ጋር በሰዓቱ እሷ ጋር አንድ ላይ እነሱ እዛ ቆሞ ያሉ ምን አንድ እሷን እዛ አመናጭቀ ጥዬ ብሄድ አላ እዚህ ጋር ክፉ ለማስባል እኔ ማለት ነው ግን አይደለም በቃ ልጅቷ ማንንም ከሆነ በቃ ኖርማል ነው ትስራ ሰራተኛ ነች አው እኔም ሁላችንም ሰራተኞች ነን ቤተሰብ ያለቀም ሰው የሚባል ነገር አለቀም ለምን እዚህ ጋር ሁሉም ከሆነ ከእናቱ ማፀን ሲወጣ ይዞ አልወጣም በቃ ማንንም ብር ማለት ነው በቃ እርቃኑን የወጣው ከያን ሰርቶ ነው የለበሰው አይደለ ሰው ለሰርቶ ከልብስ ተርፎ ደግሞ ከምግብ ተርፎ ልብስ ከዛ መኪና ቤት ምናምን ነገር መጣ ከዛ በኋላ ግን መጀመሪያ ሲወለድ ሰው ራቁቱን ነበረ እርቃን ነበረ ከዛ በኋላ ነው በቃ እግዚአብሔር ረስቶት ምናምን ነገር እየሰራ ምናምን ነገር ሰው ምንድነው ዋናው ጥንካሬ በቃ በተለያዩ ሱስ አለመያዝ ጠንክሮ መስራት ነው ስለዚህ እኔ በስራ ማመን ሰው ነኝ እዚህ ጋር አሁን እሷ አጥታ እኔን እንትን ብላ ሰራተኛችን ምናምን ስትል በቃ እዚህ ጋር እኔ አሳሰባ ፋሚሊ በቃ ደስ አይልም ታውቃላችሁ እናንተ የሷ አሳሰብ እሷ የምታስበው በቃ እሷን ትንሽ የሆነ ቤተሰቦቿ ብር ስላላቸው ምናምን አላ በቃ እንደ ከባድ እንትን ነው በቃ የምታየው እና ብር ስላላት በቃ ምንም ነገር የምታረግ ነው በቃ የሚመስላት እና ሰራተኛችን ናት ምናምን ነገር እና በጣም ነው በቃ የሚያስጠላው በእውነት ፋሚሊ አሳስባ በጣም ነው የሚያስጠላው ሎሚናት በእውነት ብቻ እኔ አላውቅም ያው እግዚአብሔር ያለው ነው የሚሆነው በሰው ህይወት ላይ እቺ ልጅ አሁን ጠርታኝ ያው አይ ዶንት ኖ ለምን እንደፈለገሽኝ አላውቅም ግን ያው ጠርታኛለች ብቻ እኔ ደውይልኝ ምናምን የሚያስፈልግሽ ነገር ካለም ደውይልኝ ብያታለሁ ሰው እሷ መታ አሁን ጀስት የሆነ የምትፈልገው ነገር ካለ ድንገት ያው እኔም እግዚአብሔር ይመስገን ያው የሰራው ጠንክሬ የሰራውኝ ነው ከምሰራው ያው ያላ ያቅምን ያህል ችግር የለውም ለሷ ሳፖርት አደርጋለሁ ለሷ እሷን አግዛታለሁ ችግር የለውም ባለፈው ደውይልኝ የሚያስፈልግሽ ነገር ካለ ያታለሁ ሰው እሷ ዛሬ መታ አሁን ደውላልኝ ነበረ መታ አሁን እንደዚህ ወይ ብርም ድንቀት አላቀም አስቸግራ የሆነ አስፈልጓት ሊሆን ይችላል ወይ ደግሞ
አላቅም። ያው ድንገት ራሱ ሌላ ነገር አስባም ሊሆን ስለሚችል ፋሚሊ እኔ ምንም እዚህ ጋር ማውቀው ነገር የለም። ያው ጀምቤ ጀስት እቀበላታለሁ፣ ትምጣ ሰላም ብያት። እሷ የምትለውን ነገር ለኔም አዲስ ነው አላቅም። ያው እኔም አልሰማውም፣ ምንም ማውቀው ነገር የለም። አንድ ላይ መተን እሷ ከመጣች አንድ ላይ የምንሰማ የምናየው ይሆናል ፋሚሊ። እና ታውቃላችሁ ያው የሆነውን ነገር እኔ ለፍቅር ስለሷ በቃ እኔ እሷን አፍቅሬ ምናምን ነገር አለ ብዙ ነገር እንትን ብያለሁ ፋሚሊ። እስከ ሰፈራ እጄ እዛ እንደ ዘበኛ እንደ ጥበቃ እጄ ከበራቸው የቆምኩ እየጠበቅኳት ስልክ 10 ስደውል ምን ስል በቃ የሌለ ፍቅር ሰታኝ። ከዛ ደግሞ ወድሻለሁ ምናምን ስል አውቃለሁ አይናው እሷ ጋርም ለኔ የሆነ ሰዓት ላይ ነበራት የሆነ ስሜት፣ ግን እሷ ተገልብጣ በቃ ወዲያውኑ ሰው መክሯትም አላውቅም ማቆ ነገር የለም። ግን በቃ አይ እኔ አልፈልግህም አንተ ብር የለህም ድሃ ነህ ምናምን ብላኝ ስትል ደግሞ ሰማው ዘመዷም እንደሆነ ሰምቻለሁ። ፍቅረኛ ምናምን የምትለው ሰውዬ መጥቶ ነበረ። በሱ በኩልም አሰድባኛለች ተፈለገችው ማለት ነው ይቅርታ። እና ቤተሰብ እዚህ ጋር እኔ ምንም በእውነት ነው የምላችሁ እኔ በጣም በቃ አፍቅሪያት ነበር ሀቅ ነው። ግን በቃ አላ የሆነ ማፍቀር የሚችል ልብ ደግሞ መጥላትም ይችላል የሚባል አባባል አለ። እና ጠላዋት ሎሚናትም ማለት ነው ጠላዋት ጀስት ሰው አይጠላም። ግን በቃ ደበረችኝ ቤተሰብ በእውነት ከእናንተ የሚደበቅ ነገር የለም አቁን ለመናገርና ትንሽ ደበረችኝ። እና በቃ እኔም የራሴን ላይፍ ለስራ ስርቼ ጠንክሬ የሰራው ተቀይሬ እግዚአብሔር ካለ ወደፊት እኔ የራሴ የሆነ የግል ቤት የግል መኪና አሁን ላይ ልብስ ቸግሮኛል አይደል? ማነው ችግር የለውም። ብር ቸግሮኛል ማነው ችግር የለውም። እግዚአብሔር ካለ ወደፊት መኪና እንደ ልብስ ነው የምቀይረው። በቃ እኔ በሷ አምናለሁ፣ በእግዚአብሔር አምናለሁ። ስለዚህ እዚህ ጋር አሁን እኔ ዛሬ ላይ ቆሜ እዚህ ጋር አሁን ምንም ስለሌለኝ በቃ በዛሬ ተገምቼ ምናምን በዛሬው ገምታኝ በቃ ምንም ብር የለውም ምናምን ብላ ነው ያሰበችው። በቃ እኔ የትም እንደማልደርስ እየሰራው ምናምን በቃ ይሆናል እንትን የሆንኩ በቃ ሳያልፍልኝ እንደሞት ምናምን ያሰበችው። ግን አይደለም እግዚአብሔር ሰውን አይጥልም። ሰውን እግዚአብሔር መቼም አይረሳም። ድሃ ሆነ መወለድ ችግር የለውም ኖርማል ነው። ግን ድሃ ሆነ መሞት ደግሞ በጣም በቃ ሞት ነው። በቃ የሆነ ማይሆን ነገር ነው። ድሃ ሆነ መሞት ከባድ ነው። ስለዚህ ያው በቃ እግዚአብሔር ይመስገን ኖርማል ነው። እየሰራሁኝ ነው፣ እየለፋሁ ነው ቤተሰብ። በቃ ነገ ለመቀየር እኔም እንደሰው ተቀይሬ የራሴን ቤት ሰርቼ የራሴ የሆነ የግል መኪና ኖሮኝ የራሴ የሆነ ነገር አልጠላም። በቃ እግዚአብሔር ካለ ችግር የለውም ሰራለሁ፣ እየሰራሁኝ ነው ቤተሰብ። ያው ኖርማል ነው። ደግሞ በውስጥ መስመርም እኔ ቢኒ ቁጥር እንፈልጋለሁ ምናምን የምትሉኝ ሰዎች ያው በኢንቦክስ ኖርማል ስለማይሳ ችግር የለውም። በቲክታክ ቢኒ ኦሞ ብሉና ሰርች አድርጋችሁ እዛ ከፈለጋችሁ አውሩ። በቃ እኔ ቢኒ ቁጥር እንፈልጋለሁ የምትሉኝ ሰዎች በኢንቦክስ ግቡና በቲክታክ ቢኒ በቃ ሆናላ በቃ ሆነ የምትመክሩኝ ነገር ካለ ምከሩኝ። እኔ ወንድማችሁ ታላቅ ወንድማችሁ ታናሻችሁ ሊሆን ይችላል፣ ሰማችኋለሁ። ደግሞ በኢንቦክስም ገብታችሁ ደግሞ ቢኒ እሷ እንዳትጎዳት እሷ በጣም ጥሩ ልጅ ናት። የነሱ ቤት ልጅ እሷ ሰራተኛ ብላ የምታወራው ልጅ በቃ ታምራለች፣ ጥሩ ልጅ ናት። ጥሩ በቃ የሆነ ምስኪን ናት፣ ድሃ በቃ ምስኪን ናት፣ ልክ እንደኔ ማለት ነው ቤተሰብ። ስለዚህ እዚህ ጋር አሁን ኖርማል ነው ቤተሰብ። እኔ የተቀበልኳችሁ ነው። እናንተ ያው የምትጽፉትን ኮመንት ካታች የሆነ በኢንቦክስ ያወራችሁኝ ነበረ፣ በዋትስአፕ ማለት ነው ያው ጽፉልኝ ነበረ። ያየሁኝ ነው ፋሚሊ እና ምንድነው ያየሁኝ ነው። ኖርማል ነው። እኔ አልጎዳትም አላቃትም ደግሞ በዛ ላይ ለዛ እኔ በቃ ምንም ፋሚሊ እኔ አሁን ለሚያስፈልገኝ ስራና ስራ ብቻ ነው። ምንም አልፈልግም። በቃ እሷን እዚህ ጋር አሁን ሰራተኛ ስለሆነች ምናምን አይደለም። በቃ እኔ በፍቅር የተጎዳው ሰው ነኝ። ስለዚህ አሁን ላይ በቃ ማንም መጥቶ የጎዳኝ ስለሆነ አሁን ጠንክሬ ስራዬን እሰራለሁ ፋሚሊ። ከዛም ተቀይሬ እግዚአብሔር ካለ በሰዎችና ጊዜ ምናምን በእግሬ ስቆም ከዛ በኋላ በቃ ኖርማል ምስት አስባለሁ ረጋ ብዬ ማለት ነው። አሁን ላይ የሚያስፈልገኝ ስራና ስራ ነው ቤተሰብ። ይቅርታ አድርጉልኝ እንደዛ ስል ማለት ነው። ስለዚህ በቃ ካሁን በኋላ ጠንክሬ እሰራለሁ እግዚአብሔር ይመስገን። እናንተ እንትን በሉ። ያው ከሩቅ የታየችኝ የመጣች ነው ልጅቷ። እሷ ተመስለኛለች ሻሽ አስራለች ምናምን ነገር ጉርዱም ይሰራ ልክ ነው። የባለፈው ልጅ ናት እና ቤተሰብ ሳለች እንዴ ኦኬ እሷ ናት ያላ እንትን ነው ቤተሰብ። እዚህ ጋር የማያውቁ ነገር የለም። ያው ትምጣና ያለውን ነገር ምን ለምንደፋዘሽ ምናምን ትናገራለች። ሰምቼ በቃ እንደ እንትኗ ሽኛታለሁ ማለት ነው እንዳመጣት።
ሰላም ነው። እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። እንዴት ነሽ? ደህና ነሽ? አለ እግዚአብሔር ይመስገን። እንዴት ነሽ? ሰላም ነው? እግዚአብሔር አለ። ቆይታ አሪፍ ነው? አሪፍ ነው፣ እግዚአብሔር ይመስገን። አንተ ጋርስ? አሪፍ ነው በእውነት እግዚአብሔር ይመስገን አሪፍ ነው። ሰላም ትንሽ ጊዜ ያደረገኝ ነው ምናምን ነገርና ቤተሰቦች መጀመሪያ ሰላም ቢያቸው። እኔም ቤተሰቦች ሰላም ቢያቸው። ሰላም እንዴት ናችሁ? እና ፈልገሽኝ ነበረ በተደጋጋሚ ስትደውይ ነበረ። ስራ ላይ ቢዚ ሆኜ ስልክሽንም ያዩ አላነሳም ምናምንም ነገርና ይቅርታ። ያን ደግሞ ሳነሳው ይሆናል አይደል የሆነ በመጥፎ ነገር ምናምን እንዳታስቢ እሺ። በመጥፎ ነገር ማለት ይሆናል አይደል የሆነ ንቆኝ ነው ምናምን ነገር እሺ። ምንም በቃ እኔም እዚህ ጋር አንቺም ሆነሽ እሺ በቃ ምንም ኖርማል ነው። ምንም እኔ ስልኬ ትንሽ ሆናላ በስንትን ቢዚ ሆኜ ነበረ በስራ ማመሰግነው የምር በጣም ማመሰግነው። ኧረ ችግር የለውም ኖርማል ነው ችግር የለውም ኖርማል ነው። እሺ እንደምልክ አላቅም ብቻ በጣም ነው ማመሰግን ብቻ አላቅም እንጃ። ባለፈው ዶሚናትም ስለነበረች ብዙ ልናወራ አልቻልንምና የሆነ ብዙ ላወራክ ነበር የፈለኩት ማለት ይሄን እድል ስትሰጠኝ እሷ ከቢኒያም ጋር ላገናኝሽ ነው ተወጆ አይደለም ምናምን ስትለኝ በጣም ነበር ደስ ያለኝ። ግን በእንደዛ አይነት ደግሞ አቀራረብ በእንደዛ አይነት እንትን ትለኛለሽ ብዬ አላሰብኩም ነበረ እና እኔ አላቅም እኔ ብቻ ለነሱም ሁሉም ሰው እንዲያውቀው ፈልገው ነገር ስለሆነ ነው ማለት ቢኒ ምን እንደምልክ አላቅም። በቃ እኔ የምር ከልብ ነው ላንተ ያለኝ ፍቅርና ዝም ብሎ አይደለም ማለት ዝም ብሎ አይደለም ስልክ የሆነ በቃ አለ አይደለ ዝም ብለን ህይወታችንን እንኑር ወይ ፍቅሬን ገልጬ ልሂድ ምናምን አይደለም። በቃ እኔ እንደምታየው ሰው ቤት ሰራተኛ ነኝ አይደለም እንደዛ ማሰብ የለብሽ። አይ ስራ እኮ ክብር ነው ማለት ደስ የምትይ ልጅ ነሽ ደግሞ አሪፍ ልቦና አለሽ በዛ ላይ ደግሞ ታምሪያለሽ በዛ ላይ ደግሞ ደስ ቆንጆ ነሽ በዛ ችግር የለውም። አንቺ ጠንክረሽ በቃ ኖርማል ነው። ሁላችንም ከሆነ አንቺ በጣም ጠንካራ ሴት ነሽ። አንቺ አሁን እዚህ ጋር ኢትዮጵያ ውስጥ ነው የምትሰሪው እንጂ እንዳንቺ ያሉት ማለት ነው እንዳንቺ አሁን በቃ ወጣት ልጅ ሆኑት አላ ሄዶ እዛ ማዳም ቤት እዛ ዱባይ ሄዶ አረብ ሀገር ሄዱ እየሰሩ ከዛ በኋላ መጥቶ ደግሞ እዚህ በሀገራቸው ይከበራሉ እንትን ብሎ ተቀይሮ ምናምን። እዛ አንቺ በጣም ጎበዝ ነሽ፣ ጠንካራ ነሽ። እግዚአብሔር ይመስገን። በቃ አንቺ ዱባይ የሚሄድ ለአንቺ ሀሳቡም ካለሽ ችግር የለውም። እኔ በቻልኩት ገንዘብ አንቺን አግዤ ከዛ በኋላ ደግሞ በቃ አንቺ እንትን ብለሽ ትያለሽ። እግዚአብሔር ያክብርክ የምር። እኔ እንጃ እኔ መጀመሪያውንም ስወድክም በቃ አላቅም የሆነ ጥሩ ሰው እንደሆንክ አውቃለሁ። የምሬን ነው የምልህ። ይሁን አንዳንዴ ልብክ የሚነግርክ ነገር አለ አይደለ? አንዳንድ ጊዜ ሰዎችን ዝም ብለን በማየት ብቻ እንወዳለን። አንዳንድ ጊዜ ደግሞ ቀርበናቸውም ልንጠላቸው እንችላለን፣ ልንወዳቸውም እንችላለን። አሁን ባለፈው ሎሚናት ያለችኝ ነገር አለና ቤትም ሄደን ተናግራኝ ነበረ። ሲጀምር እንደዚህ ነው ፍቅር እንዴት ሊኖርሽ ቻለ ምናምን ብላኛለች። እኔ በመላመድ ውስጥ ነው በእርግጥ ፍቅር በጣም የሚመጣው፣ ግን ደግሞ እኔ እያየሁኝ ነው ያንተን እንትን እያየሁኝ ነው፣ ልብህን እያየው ነው የምትሆነው ነገር። በቃ ሰዎችን ከልብ ትወዳለህ፣ ነገር ግን አትርፈህበት አታውቅም። ከፍቅር ያገኘኸው ነገር የለም። እና ቢኒ አሁን እኔም አንድም ነገር አለ። አንድ ምን መሰለክ መጀመሪያ እንድታውቅልኝ የምፈልገው ነገር በቃ በጣም እንደምወድ አንተ ጥልቅ ፍቅር እንዳለኝ ጥልቅ ክብር እንዳለኝ ሰራተኛ ናት ብለህ ማትንቀኝ ከሆነ አሁን የምነግርህ ነገር በቃ እንድትቀበለኝ ነው የምፈልገው። አይደለም መሰለሽ አሁን የምነግርህ ነገር ብቻ ተቀበለኝ እባክህ። መሰለሽ አንድ ነገር ልንገርሽ። አንቺ ይሆናል አይደል ችግር የለውም እኮ እዚህ ጋር ሰራተኛ መሆንሽ ምናምን ነገር ማተር ያደርግም። እዚህ ጋር ምንም ችግር የለውም እኮ ሰራተኛ ሆንሽ እንጂ ችግር የለውም። እሺ ሰራተኛ ሁላችንም በቃ ሰራተኛ ነን። ለዛ አንቺ እዚህ ጋር አሁን እንትን ምናምን አትበይ። ደግሞ ይሄ ስሜት ደግሞ ለኔ አዲስ ነው። እሺ ለኔ ስሜት አዲስ ሆነብኝ ይሆናል። በፊትም ስለማላቅሽ ደግሞ በፍቅር በጣም ስለተጎዳሁም አለ አይደል። አሁን ላይ በቃ እኔ ባለፈው ነግሬሽ ነበር። እኔ በቃ ስራ ነው ፈልገው ለዛ ነገር ዝግጁ ስላልሆንኩ እኔ እኮ ምን እኮ ከሱ ጋር እኮ የተገናኘ ነገር ነው የምልክ። አሁን እኮ እኔ ትላንትና ነው ያገኘው አይደለ? ትላንትና ነው የመጣው። ትላንትና ስታቀኝ ባንዴ ውደደኝ እያልኩ አይደለም። በአንድ ቀን ሲጀምር ወደድኩሽ ብትለኝ ራሱ ነው ውሸት ነው የምልክ። ምክንያቱም በቃ እኔ ነኝ መጀመሪያ ያወቅኩት፣ እኔ ነኝ ወደድኩት። ቢኒ ምን መሰለህ እኔ ሰው ቤት ተቀጥሬ እዛም እዚህም ብዬ ያጠራቀምኳት 10,000 ብር አለች እና አንተ ቆይ እንደዛ አይደለም፣ እግዚአብሔርን እንደዛ አይደለም። ቆይ ስማኝ እና እኔ የምፈልገው ሁለታችንም ሰርተን እንለወጣለን አይደል? ምሰራው ለመለወጥ ነው። ሲጀመር እኔ አምናለሁ እንደምለወጥ። ዛሬ ላይ እዚህ ቤት ነው ያለሁት፣ ቤተሰብ ቤት ነው እየተጠግቼ፣ ነገር ግን እየተከፈለኝ ነው። ምክንያቱም ጉልበቴን ስለምሰጣቸው ይከፍሉኛል። ገባካ? ከዚህ በፊትም እንደዚህ አይነት ስራዎች ሰርቼ አውቃለሁ። ስለዚህ ከእንደዛ
አጣራቅሜ ያመጣኋት 10,000 ብር ስላለች ያንን 10,000 ብር ልስጥህና አንተ በቃ ጨምረህበትም ቢሆን ስራ ከዛ ሰርተን ሁለታችንም እንለወጥ። ያንን እኮ ነው መሰለሽ እኔ መሰላች እኔ እዚህ ጋር አሁን ዳውን እንጂ ኮኔ ወይ ለማኝ አይደለም ወይ ደግሞ ብር በእግዚአብሔር እንደዛ አታስብብኝ፣ በእናትህ እንደዛ አታስብብኝ። እንደዛ አይደለም እኮ ንቀኸኝ ካልሆነ እያልኩ እኮ ነው። እኔ እኮ ከፍቅሬ አንፃርና ደግሞ ካንተ ጋር የጊዜያዊ ነገር ብቻ ስለማላስብ ነው። እባክህን እኔ በሎሚናት ሲመጣ አንተን የማገኝበት ነገር ሲመጣ በጣም ነው እንትን እያልኩ የነበረው። በቃ በጣም ነው የተደሰትኩት። ገባህ? እና እኔ ፈጣሪን ለምኜዋለሁ፣ እውነት በጣም ተማጽኜዋለሁ፣ በዚህ እንዳይቀርብኝ ማለት ነው። በእናትህ አይደለም የሆነ ቀን እንደምነግርህ አቅ ነበረ። በእናትህ በቃ ችግር የለውም። ማትንቀኝ ከሆነ ተቀበለኝ እባክህ። አንድ ነገር ልንገርሽ፣ እኔ እዚህ ጋር አሁን እግዚአብሔር ይባርክሽ። በእውነት እኔ በጣም ማመሰግንሽ። በጣም ትልቅ ሰው ነሽ። ሲጀመር ነግሬሻለሁ። አንቺ በጣም ጠንካራና ጥሩ ስለ ልቦና ጥሩ ልብ ያለሽ በቃ አላ የሆነ ልብ ቀና ነሽ። ታውቂያለሽ ሆነ በቃ እኔ ምን በቃ I have no word ታውቂያለሽ ሆነ እኔ ቃል የለኝም። ለዛ ችግር የለውም ያለውን ነገር እግዚአብሔር ይመስገን። እኔም እግዚአብሔር ካለ የሆነ ጭቁ በመጣልኩኝ ነው ደግሞ ተጨማሪ ስራ የሚሰራው ስለሆነ እሱ ላይ ጨምርልህና እኔ እኮ ችግር የለውም። እኔ ያስበህ ከሆነ እኔ እኮ አሁንም እነሱ ቤት እሰራለሁኝ። ደግሞ እግዚአብሔር ካለ ደግሞ ያሰብኳትም ነገር ስላለች እንደዚህ እኮ ሰው ቤት እኮ ቁጭ ብዬ አልቀርም። ገባህ? እስከዛ እሺ በለኝ በቃችን 10,000 ብር ልስጥህና ችግር የለውም በእውነት እኔ ችግር የለውም። አንቺ ጠንክረሽ ስሪ ችግር የለውም። እሱ ላይ ጨማምረሽ ለአንቺ ችግር የለውም። ልብስ ምናምን ግዢበት፣ ቅባት ምናምን ግዢበት። እኔ አለኝ ችግር የለውም። አሁን ራሱ እውነት አለኝ በእውነት የምሬን ነው የምሬን። አመሰግናለሁ ለዚህ ለቀና አስተሳሰብሽ። እግዚአብሔር ይባርክሽ፣ እግዚአብሔር ያክብርሽ። እግዚአብሔር በእውነት እኔ አላውቅም። እግዚአብሔር ይስጥሽ። በእውነት ከልቤ ነው የማመሰግንሽ። በቃ አይደል እኔ ልክ ነሽ። ያው በዚህ ሰዓት ያው ብር ያስፈልገኛል። አልባሽ ማቅ ነው ብር የለኝም። ግን በቃ ለምን አትቀበለኝም? አይደለም ልንገርሽ፣ እኔ ወንድ ልጅ ነኝ። ጠንክሬ ሰርቼ እኔ እንደ እርዳታ አይደለም የኔ ከምትለው ሰው የሚሰጥ ነገር አለ። ደግፍት ምናምንም ከሆነ መሰለሽ እንደዛም አይደል። በቃ ይኸውልህ እንዴት ታስበዋለህ መሰለህ? አሁን ለምሳሌ ትላንት ስላወከኝና እኔ ቢኒ በቃ ባጭሩ ልንገርህ ስሜቴ እኔ እግዚአብሔርን ትላንትና ስልክ ተለዋወጥን አይደለም እግዚአብሔርን በቃ እኔ ካንተ ውጪ ምንም ላስብ አልቻልኩም። ከምንም ነገር በቃ ምንም ነገር ላስራይን በስነሳት እየሰራው አይደለም። አንተን ነገር ነው ማስበው ማለት ነው። እንደዛ መሆን የለበትም። አንቺ ጠንክረሽ ስራሽን መስራት አለብሽ። በቃ እኔ አሁን እሱን ችግር የለውም እኔ እሰራለሁ ችግር የለውም። ግን እኔ አሁን ምልክ ምንድነው አሁን ለምሳሌ ራሴ የምትለው ሰው ሲያደርግልህ እንዴት ነው እሺ ብላ አይደል የምትቀበለው? እንደዛ ተቀበለኝ አይደለም። በእውነት ምን መሰለሽ እቴ በቃ እሺ በለኝ። አንድ ነገር ልንገርሽ፣ እኔ ችግር የለውም። እኔ እግዚአብሔር ይመስገን ጣልኩ ነው ቁብ ጣልኩ ነው በዛ ጋር በዚህ ጋር የተወራወርኩ ነው ጊዜ ለማሸነፍ። ለዛ ችግር የለውም። በእውነት እግዚአብሔር ይባርካል። አንቺ እግዚአብሔር እሱ ላይ ጨምሮ ይስጥሽ። ችግር የለውም። እሺ አመሰግናለሁ። አመሰግናለሁ። እግዚአብሔር ያክብርሽ። እግዚአብሔር ይስጥሽ ጨምሮ ማለት ነው። እና አመሰግናለሁ። እሺ ለዛ አሁን አንቺ ጠንክረሽ ስራሽን ስሪ። ችግር የለውም። እሺ ደግሞ ትምህርትሽንም ማታ እንደምትማሪው ነው የምትማሪው እዚህ ከተማ ጋር ላይ ነው የምትማሪው። ችግር የለውም። ኖርማል ነው። ጠንክረሽ ስራሽን ስሪ፣ ወጥሪ። ኖርማል ነው። ሁሉም ነገር ማያልፍ ነገር የለም። እሺ ማያልፍ ማንም ከሆነ ከእናቱ ወድ ይዘውጣ የለም። በቃ አንተም አትጨነቅ። ችግር የለውም። እኔም አልጨነቅም። አትጨነቅ። ሎሚናትንም ውስጧ ሲጀመር ክፋት የለውም እኮ ግን ደግሞ ንግግሯ ነው ያን ሊያስከፋ ከገባ ወይኔ እናት አሁን ለሷ ያሰብሽ ነው እሷ አዲስ አድርባኝ ለሷ ያሰብሽ ነው አይደለም እኮ እኛ ያወቅሽ ነገሮችን የምንናገረው ነገር አናቅም። አንዳንዴ ስንናደድና በቃ ከንዴቱ አንፃር ይሆናል ወይ በዛ ነገር ስላልጠበቀች ይሆናል። አትቀየማት በእናትህ። ችግር የለውም። እሱን ተይው። እሺ እናቴ እሱን ተይው። እና ቤተሰብ ይቅርታ አድርጉልኝ። ቤተሰብ እናንተን ረሳናችሁ አይደለ? ያው አላውቅም እንዴ ራሱ እንደማወራ ብቻ እግዚአብሔር ይመስገን። ያው ካሁን በኋላ ጥሩ ጠንካራ ወንድሟ እኛ ከጎኗ መሆን አላ የቅርብ ጓደኛ የቅርብ ወንድሟ የቅርብ ጓደኛ ሆናለሁ። እሷም የቅርብ ታቶኝ አረውና አግኝቼ ነው ወይኔ በቃ ስለዚህ ፋሚሊ እና እንደ ጓደኛ ካሁን በኋላ እንደ ጓደኛሽ እሺ፣ እንደ ጓደኛሽ ከረኝ ችግር የለውም። በእውነት ኖርማል ነው። ችግር የለውም። ክላስሽም ጠንክረሽ ተማሪ። የሚከብድሽ ደግሞ ትምህርትም ካለ ደውይልኝ። ችግር የለውም። እሺ አንቺ አንዳንድ ቪዲዮዎችን ማልልክልሻለሁ እና ፋሚሊ ያው ደስ ብሎኛል። ያው እንደምታውቁት ያው አላወራም። ሁሉም ነገር እናንተ ግልጽ ስለሆነ በሙሉ ያው ግልጽ ስለሆነ ነገሩ ቤተሰብ በጣም ነው ያው ደስ ያለኝ። በእውነት እንደዚህ አይነት ሰውም አለ ለካ
ስለዚህ ያው ኖርማል ነው። እግዚአብሔር ይመስገን ማንም ሆነ ሰርቶ ነው የሚቀየረው አይደል? ሰርቶ ነው የሚቀየረው። ስለዚህ ጠንክሬ ስለኔ ወንድም እስካሁን ማለት ከጎንሽ ነኝ እና ደስ ብሎኛል። ዛሬ ያው እስቲ ወክ ያደረግን ደግሞ ዛሬ እስከ ቤቷ አሸኝሻለሁ። እሺ ዛሬ እስከ ግን አንተ የምታደርገው ነገር የለም። ኧረ ችግር የለውም። እስከ ቤታችሁ ድረስ አሸኝተሽ የለም አሸኝተሽ ትቼ እኔ እመለሳለሁ። እንደዛ ስለምናደርግ ኖርማል ነው። እሺ ምንም በቃ እንትን አትበይ፣ ፍሪ ሁኚ። እሺ በቃ ፋሚሊ ያው ሸኝቻት ቤቷ ወስጄ ነው የምመለሰው። ያ በቃ ትቼ እኔ ወደ ቤት እመጣለሁ ማለት ነው። ወዳችኋለሁ።